እኔ ወላሂ ውለታቸው በጣም በዝቶብኛል። እንደው ከሳዑዲም የሚደውሉ አሉ ብዙ ናቸው። በቃ እንደው ዓለሙ ላይ ያሉት ወላሂ ምን ብዬ ልንገራቸው? ሙስሊሙን ክርስቲያን ወላሂ ትንፋሽ ናጣ አይዞህ ከጎንህ ነኝ እያሉ በቃ ምን ብዬ ልንገርህ? ወላሂ እኔ ለካ እኔ ብቻዬን አይደለሁም እስከዛሬ ብቻዬን መሆኔ ነው ራሴን የገደልኩት እላለሁ። አንዳንዴ በቃ ትክዝ ብዬ ሳስበው ማለት ነው። በቃ ሙስሊሙን ክርስቲያንም ወላሂ እኔን እያየ በቃ ያለቅሳል። ምን ብዬ እንደትና እንደ ወንድም ነው የሆነብኝ። ወላሂ ለአዚ እንደ እናት ነው የሆነብኝ። በቃ ምን ብዬ ልንገርህ? ወላሂ እኔ ብቻ እኔ ለቀ ጌታ ቃል ነው። አንዷ ሴትዮ ከአረብ አገር እንደዚሁ ደውላ በጣም አለቀሰኝ። በጣም ምን ብዬ ልንገርህ? አይታይ ምንድን ነበር ለማጣራት አለችኝ። ምንድን ነበር ያልከው መጀመሪያ አለችኝ። 3 ጊዜ ወላሂ ለአዚ 3 ጊዜ ሀጅ ያደርጋል ነው ጌታዬን አላላፈበትም ብዬ ስላት አንገቷን እንደዚህ ተደፍታ በጣም አለቀሰች። እኔ ምን ብዬ ልንገርህ? በቃ እናትና ልጅ ነው የሆነብኝ። ወላሂ እኔ ምን ብዬ እኔ ትንፋሽ ነው ያጠረኝ። ወላሂ እኔ ከውጭ እኔ ዘመድ ያለኝ አይመስለኝም ነበር ወላሂ። መርሐባ አለና አንተ ከነፍሴ በላይ በጣም ነው የምወዳችሁ። በጣም ነው የማመሰግናችሁ ወላሂ ለአዚ የሆነ ሞራል ነገር ግን የሆነ ነገር ተሰምቶኛል። ጀግንነት ነገር በራሴ የሆነ እንትን የመሆን ነገር የመተማመን ነገር ተሰምቶኛል። እኔ አንተ ታውቃለህ ራቁቴንም ቢሄድ አሁን ሀጃም አይሰጠኝም። ሰው ያለኝን ቢለኝ እንደዚህ ይጠየፈኛልና እዚችን አልቆጥረውም። ግን መጀመሪያ ግን ይሄንን እንደዚህ ግለጥ ምናምን ስትለኝ ማለት ነው በቃ አይተውኝ የሚሸሹ ነገር ነው የመሰለኝ መጀመሪያ መዛቃላ ምንድን ስታረግልኝ ማለት ነው። ግን አላህ ደግሞ የውስጤን ሳለቅስ ማለት ነው ወላሂ እቺ ልጅ እንቃልጋ ሲለኝ ገብተህ ወደ ተጣጣ እንዳንድ መጀመሪያ እኔ ሰው ስለሚጠየፈኝ በቃ በኋላ ትለቂዋለሽ ምናምን ነገር ድንገት ሳላስበው ማለት ነው መለቀቁን ያየሁ ጊዜ በቃ ራሴን እንደፈተና ያረቁም ብዬ ልንገር በቃ ያንን አይቶ በቃ ሴቱም ወንዱም የሚሸሸኝ ነገር ይመስለኝና በቃ መልሼ እዛችሁ ቤት ገብቼ ኩርትም ልል ነው በቃ የሆነ እንትን ውስጥ ተሰማኝ። ግን ፈጣሪ ደግሞ የውስጤን ስላወቀ አቆ እነዛን ሰዎች እንዲወዱኝ ነው ያደረገው። ገባ እንኳን ሊሸሹኝ አይደለም እንዲወዱኝ ነው ያደረገው። በቃ ሙስሊሙንም ክርስቲያኑ በቃ ሁሉም እንደው ባገኙ ቁጥር ሰላም አለይኩም ሲሉ እንዳጠገቡኝ ነገር ነው የተሰማኝ። ገባ አይደል? ለሰው ልጅ ገንዘብ አለም ከፍትፍቱ ፊቱ የሚባል ነገር አለ። ወላሂ የሰው ልጅ ባያበላ ባያጠጣ ማለት ነው እንደዚህ ፈገግ ብላ ያን መሳኪን ይው ምን ችግር አለው? ገንዘብ እኮ አያስከፍልም። ያ ሰው ሞራል ይሰማዋል። በቃ ብቸኝነቱን ላይ ይለቀዋል። ግን አብላኝ አጠጣኝ አጊጤ ሳትሉ እንደዚህ ብሎ እንደዚህ ይላል። ወላሂ እንደዚህ ቤት እክዝላለሁ። በቃ እኔ ወይ እንደ ሰው ጤነኛ ስላልሆንኩ ነው እንዴ ጫማ ስላረኩ ይከፋኛል። በቃ ወላሂ እነዚያ የቀረቡ ሴቶች ራሱ በዚህ በእንግዲህ መጡ ከሆነ ቦታ ቀይሰው በዛ ይላል። ግን አላህ ጫማ አድርጌ ግን ቢያውኝ እንዴት ሊሆን እኔን አይደለም ጫማውን የወደዱ ትላለህ አንዳንዴ አላህ ጫማ አድርጌ እንደው ቢያውኝ እነዛ ሴቱም ወንዱ ሐምዛዬ ብለው የሚመጡት እኔን አይደለም ጫማውን ብለው ነው ይላሉ አንዳንዴ። ዝም ብዬ ራሴን አገናዝባለሁ። ገባ ሰውነና ፈጣሪ የሚወደውን ሰው ይፈትናል። እውነቱን እነግርሃለሁ። በፈጣሪ የተወደደ ምንኛ የታደለ ነው። አንተ ፈጣሪ ከወደደው እኮ ማለት ነው በቃ ነጃ ወጣ ነጃ ታውቃለህ። ከፈጣሪ በላይ ምን አለ? ሰውነትን ስጋን ፍርስርስ አድርጎ እኮ የሚያልቅ ጌታ እኮ ነው። ነፍስህን ውስጥ አድርጎ የህለቀ ጌታ ነው አለ ሁሉንም ሁላይ ካንጀቴ ነው። ግን ሰውነንና ስንሞት ብቻ የሆነ ደግሞ ቁስል እዚህ ጎሰም ሲያረገን አላህ ዋንላለን ፈጣሪ እንድንጣራ ያደርገን። ሁላይ አጅበኛ የኛ ሰው ሲታመም ወይ ሲደህይ ማለት ነው ፈጣሪውን ያስታውሳል። ከአቅም በላይ ሲያገኝ ሲጠግብ ደግሞ ያንን መሳኪን ይጠየፋል። እንደዚህ ይለዋል ወንድሜ ወደዚህ አለፍ ብለው በዛ ሄድ ብሎ ይለዋል። እኔም ብቻ ነው ሰው ሙስሊሙ ክርስቲያኑ ከሱ በታች ያለው ወላሂ ላዝም እንዲ የጎፍን ቢያክል እኮ ገንዘብ ሳትበላው ትሞታለህ። ግን ያን ሰውዬ ጥሩ ፈገግታ ካሳዩ ምንኛ ሰደቃ ነው ወላሂ ከውስጤ ነው የምነግርህ። እና የሰው ልጅ ቢተዛዘም ማለት ነው ሸይጣንም ገና ካያየን ጊዜ